እንደምትመለከቱት ይህንን ቦት ልክ እንደጀመራችሁ ብቻ $2 ዌልካም USDT ቦነስ ወዲያውኑ አካውንታችሁ ላይ ገቢ ያደርጋል። ይህ ብቻ አይደለም፣ ለአንድ ሰው ብቻ ሊንካችሁን በመላክ ተጨማሪ $1 USDT በሰከንድ ውስጥ ማግኘት እንደምትችሉ ያሳያል። እንዲሁም እንደምታዩት በሺዎች የሚቆጠሩ ሰዎች ክፍያ እያገኙበት እንደሆነ የሚያሳይ የክፍያ ማረጋገጫዎች በየቀኑ ቴሌግራም ቻናላቸው ላይ ይለጠፋሉ። እኛም በዚህ ቪዲዮ ቴሌግራም ላይ እጅግ በጣም ፈጣን እድገት እያሳየ የመጣውንና በአሁኑ ሰዓት ከ280 ሺህ በላይ ሰብስክራይብ ያፈራውን USDT ጊቭአዌይ ቦት አሰራር በጥልቀት እንመለከታለን። ኦፊሻል ሊንክ የቴሌግራም ግሩፓችን ላይ አስቀምጫለሁ። ሊንኩን ስትነኩ ቀጥታ ወደ ቴሌግራም ቦት ይወስዳቸዋል። እንደምታዩት ቦቱን ስታርት ስትሉ ጥቂት የቴሌግራም ቻናሎች እንድትቀላቀሉ ይጠይቃቸዋል። እነሱን ቬሪፋይ ካደረጋችሁ ወዲያውኑ $2 ዌልካም ቦነስ አካውንታችሁ ላይ ማየት ትችላላችሁ። በቴሌግራም ቻናል ላይ በግልጽ እንደተጻፈው ይህ ቦት ከታዋቂው የትረስት ዋሌት ጋር ስፖንሰርሺፕ እንዳለውና ዋና ዓላማቸውም ሰዎች ትረስት ዋሌትን በብዛት እንዲያወርዱትና አጠቃቀሙን ማስተዋወቅ እንደሆነ ይገልጻሉ። ታዲያ በዚህ ቦት ላይ እንዴት ነው ተጨማሪ $1 መስራት የሚቻለው? የራሳችሁን ሪፈራል ሊንክ ለጓደኞቻችሁ በማጋራት ተጨማሪ $1 መስራት ትችላላችሁ። እንደምትመለከቱት እኔ የራሴን ሊንክ ኮፒ አድርጌ ለአንድ አካውንት ብቻ በላኩት ቁጥር ወዲያውኑ ኒው ሪፈራል የሚል ኖቲፊኬሽን መጥቶ $1 USDT አካውንቴ ላይ ጨምሮልኛል። በዚህ መሰረት በአንድ ሰው ግብዣ ብቻ ባላንሴን ወደ $3 አድርሶታል ማለት ነው። ነገር ግን ገንዘቡን ቀጥታ ወደ ራሳችሁ ዋሌት ለማውጣት ስትሞክሩ ማወቅ ያለባችሁ አንድ ህግ አለ። ዊዝድራው የሚለውን በተን ስትነኩ ቦቱ ሚኒመም ዊዝድራው ሊሚት is $10 USDT ይላችኋል። ይህ ማለት ቦቱ መጀመሪያ የሰጣችሁ $2 ስላለ ቀሪውን $8 ለመሙላት ቢያንስ ለ8 ሰዎች በእናንተ ሊንክ መጋበዝና አካውንታችሁን ማሳደግ ይጠበቅባችኋል ማለት ነው። እሺ፣ እንደ ኦንላይን ጆብ ስፔሻሊስት ይህንን ቦት እንዴት እንየው? በኦንላይን ዓለም ውስጥ እንደዚህ አይነት ፈጣንና ቀላል የሪፈራል ሲስተም ያላቸው ቦቶች በብዛት ይገኛሉ። አንዳንዶች የተወሰነ ሰዎች ከጋበዛችሁ በኋላ ያለምንም ቅድመ ሁኔታ ክፍያውን ወደ ትረስት ዋሌታችሁ ሲልኩ፣ ሌሎች ደግሞ ከሚኒመም ሊሚቱ ላይ ሳትደርሱ ተጨማሪ ታስኮች ወይም የተለየ ቬሪፊኬሽን ሊጠይቁ ይችላሉ። ዋናው ነገር እናንተ ለመሞከር የምታወጡትን ምንም አይነት የገንዘብ ክፍያ ስለሌለ ሙሉ በሙሉ የእናንተ ፍላጎትና ጊዜን የሚጠይቅ ምርጫ ነው። ነገር ግን ሁልጊዜም ማንኛውም የኦንላይን ሲስተም ስትጠቀሙ ጥንቃቄ ማድረግና የግል ሚስጥራዊ መረጃዎችን ለማንም አሳልፋችሁ አለመስጠት ትልቅ መርህ መሆን አለበት። ይህንን ቦት ራሳችሁ ለመሞከር የምትፈልጉ ሰዎች ሊንኩን ተጠቅማችሁ 8 ሰዎችን ከጋበዛችሁና $10 ሚኒመም ሊሚት ላይ ከደረሳችሁ በኋላ ያጋጠማችሁን ትክክለኛ መረጃ ቴሌግራም ግሩፕ ላይ ጻፉልን። እንደዚህ አይነት ሳይቶችን በነፃነት የምንገመግምበትን የፒዛቴክ ቻናላችንን አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ።